ላይፍ ላይ ወሳኝ የምንላቸው ነገሮች እንዳለ የኛን አቴንሽን ይፈልጋሉ። ስራችን የኛን አቴንሽን ይፈልጋል 24/7 ሁሌ ስለ ስራችን እናስባለን። ማድረግ ያለብንን ነገር ሁሉ ማድረግ አለብን። whether ትልቅ ካምፓኒ ሆነ ማኔጅ ይደረግላችሁ የናንተ አቴንሽን የናንተ እጅ የግዴታ ያስፈልጋል። ሃይማኖትም እንደዛው መጸለይ ያለብን መልፋት አለብን። ጸሎት ትምህርት መስማት አለብን። እንደዚህ አይነት ነገሮች ቤተክርስቲያን በየጊዜው መሄድ አለብን። ምክንያቱም it matters። ሪሌሽንሺፕም እንደዛው ነው። ትዳርም እንደዛው ነው። የናንተን አቴንሽን ይፈልጋል። ምን ያስደስታታል? ምን ያስደስተዋል? ምን ትፈልጋለች? ምን ኢምፕሩቭ ባድረግ ሞር ሪሌሽንሺፓችንን ሊያጠነክረው ይችላል? ምን ደስ የማይላት ነገሮችን ማስተካከል እችላለሁ? በቃ ማኔጅመንት የማይችል ሰው መቼም ሪሌሽንሺፑን ማኔጅ ማድረግ አይችልም። ሪሌሽንሺፕ ስራ ያስፈልገዋል። ግን ደስ የሚል ስራ፣ ደስ ብሏችሁ የምታደርጉት ስራ መሆን አለበት። ካለበለዚያ what's the point? ለምን ሪሌሽንሺፕ ውስጥ ለምን ትዳር ውስጥ ትገባላችሁ? መዝናናቱን ፈለጋችሁ ከሆነ በጣም ብዙ ኦፕሽኖች አሉ። just ፋኑን ፓርት ብቻ ይዛችሁ የምትኖሩበት። ለዛ ነው ብዙ ሰው ቺት የሚያደርገው ማይሆን ነገር ጋር የሚሄደው። ያቺን ፋን ሞመንት ብቻ ፈልገው ከዛ ሪስፖንሲቢሊቲውን አብዛኛው ሰው ስለማይፈልግ ነው። ግን ብሎ ነገር የለም። that's not how it works። ቫልዩ ያደርጋችሁት አይደለም ማለት ነው። ላይፋችሁ ላይም ደስተኛ አትሆኑ። ስራችሁ ላይ ፎከስ ታደርጋላችሁ፣ ማስተካከል ያለባችሁን ታስተካክላላችሁ ምናምን። ነገር ግን ቤታችሁ ስትገቡ ደስተኛ ማትሆኑ ከሆነ ሪሌሽንሺፓችሁ ላይ፣ ልጆቻችሁ ላይ፣ ትዳራችሁ ላይ ደስተኛ ማትሆኑ ከሆነ what's the point? ፎቅህን ሰርተ ያ ሁሉ ነገር ኦርጋናይዝ አድርገህ ምናምን ነገር ከዛ ሚስትህ ላይ ቺት የምታደርግ ከሆነ ስለባለሽ ምንም ኬር ማታደርጊ ከሆነ where's the point? ነገ ከነገ ወዲያ አብራችሁ የምታረጁ ሰዎች ናችሁ። ላይፋችሁ ላይ ማይሆን ነገር ሲፈጠር፣ ችግር ሲመጣ፣ ቤተሰብ ኃላፊነት ምናምን ነገር ቤተሰቦቻችሁ የወለዶቻችሁ ሰዎች ህይወታቸው ሲያልፉ፣ ልጆቻችሁ የሆነ አደጋ ላይ ቢደርስባችሁ ብዙ ነገር አለ ላይፍ ላይና የዛ ጊዜ የሚደርሱላችሁ የመጀመሪያ ሰዎች ስፓውስ ነው። ላይክ ባላችሁ፣ ሚስታችሁ ነው። የዛኔ ምን ልትሆኑ ነው? ሁሌ ደስታን ቺስ ማድረግ የለብንም። ያለን ነገር ላይ ፎከስ አድርገን ማስተካከል ያለብን ነገሮች ማስተካከል አለብን።